ቆይ አንጎል ውስጥ የሚገቡ ቺፖች አሉ አይደል? እንደ ኒውራሊንክ አይነት። እነሱ ምንድናቸው? እንዴት ይሆናል? አንጎል ውስጥ የሚገቡ ቺፖች አሉ አይደል? እንደ ኒውራሊንክ አይነት። እነሱ ምንድናቸው? ትንሽ እንቆምና እንጠይቅ። ዛሬ በቀላል ምሳሌዎች እንማራለን። ስልክህ እማማን ሩቅ ቦታ ሆነው እንድታወራ ያግዛሃል አይደል? ልክ እንደ አስማት ነው። ድምፅህን ምን ያህል ፍጥነት ነው የሚልከው? ከመቶ የሚሮጡ ሚዳቆች በበለጠ ፍጥነት። ስልክህ ድምፅህን ወደ ትናንሽ ቁርጥራጮች ይከፋፍለዋል። ልክ እንጀራ እንደመቁረስ ማለት ነው። ድምፅህ እንደ ታክሲ ይጓዛል፣ ፍጥነት እየጨመረ ሩም በል። ድምፅ ወደ ኮድ ይቀየራል፣ ከዚያም ይጓዛል። ልዩ ተርጓሚ ነው። ስልኩ ድምፅህን ይሰማል፣ ድምፅ ወደ ኮድ ይቀየራል። ስልኩ ድምፅህን ይሰማል፣ ኮዱ ይጓዛል። ስልክህ ድምፅህን ወደ ምን ይለውጠው ይሆን? ጎበዝ! ወደ ኮድ። ልክ ነህ። ኮድ ብለህ ይመስለኛል። ትክክል ነህ። ስልካችሁ ድምፃችሁን ወደ ጽሑፍ ሲቀይር አይታችኋል? አእምሮአችንም እንደዛው በሹክሹክታ ያወራል። አእምሮአችሁ ምልክቶችን የሚልከው ከመቶ ሚኒባሶች መርካቶ ለመድረስ ከሚሮጡትም በላይ ፈጥኖ ነው። ትናንሽ ረዳቶች የአእምሮን ሹክሹክታ ያዳምጣሉ፣ ይረዱታል፣ ከዚያም መልእክቶችን ወደ ውጭ ይልካሉ። እንደ እንጀራ አረፋዎች ሲፈጠሩ የአእምሮ ምልክቶች ቅርጾችን ይሰራሉ። ቺፑ ያነባቸዋል። ክብ መሳል ትችላለህ? እነዚህ ትናንሽ ክፍሎች አብረው ይሰራሉ። አእምሮዎችን ከኮምፒውተሮች ጋር እንዲነጋገሩ ይረዳሉ። የአእምሮ ቺፖች ይረዳሉ፣ ያድናሉ፣ ማህበረሰባችንም ጥሩ ስሜት እንዲሰማው ያደርጋሉ። የአእምሮ ቺፖች ሰዎችን ምን እንዲያደርጉ ነው የሚረዱት? አሪፍ ነህ። ሰዎችን እንደገና እንዲንቀሳቀሱና እንዲናገሩ ይረዳሉ። ዋው ብለህ ይመስለኛል። ትክክል ነህ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመከተል ታላቅ ድጋፍ ነው።